ወልድና ኢየሱስ የሚሉት አይደንቲካል ናቸው። አንድ ሁለተኛ መጽሐፍ ቅዱስ በኢየሱስ ስም አጋንንት ማውጣትን ስለሚያሳየን ሊትራሊ የመጽሐፉን ሐሳብ ይዤ እንትን አደርጋለሁ። አጋንንት እያልኩ አሁን አንተ የፈለከውን በለሱ አሁን ፍልፍ ነው። ይሄው የጠየቅከውን ላስታውስ። እኔ እንግዲህ የጠየቅከውንም ላስታውስ፣ ችግር የለውም። የጠየቅከው አጋንንት ስታወጣ በወልድ ስም ብለህ ታወጣለህ ወይ ነው? ንገረኝ። ለዚህ ነው አሁን የምትበላው። እዚህ ጋር እኔ ደግሞ የመለስኩልህ ምንድነው? እዚህ ጋር ደግሞ እኔ የመለስኩልህ ምንድነው? ሚስ አንደርስታንድ ያረከው ነገር ስላለ እሱኝ አስተካክዬ እኔ የጀመርኩት። ለምን ወልድና ኢየሱስ አይደንቲካል ናቸው እንጂ ኦኬ፣ ወልድና ኢየሱስ አይደንቲካል ናቸው እንጂ የተለያዩ ነገሮች አሉ። አይደንቲካል አይደሉም ካልክ ችግር የለውም ማውራት እንችላለን። ወልድና ኢየሱስ አይደንቲካል አይደሉም? አለ ጥያቄ አይደንቲካል ነው ወይ አይደለም? ጥያቄ አልጠየቁም። ጥያቄን መመለስ ካልቻልክ ካልፈለኩም ነው የሚባለው። እሺ አሁን አየህ ሳይድ አታክ የሚባለው ቤኪ ይሄ ነው። ወልድና ኢየሱስ አይደንቲካል አይደሉም ካልክ፣ ቆይ ስማኝ፣ አንዴ ብቻ ስማኝ። ኦኬ የለም ማለት ነው። ስለዚህ ዝም ብለን የሁሉ ሰዓት አሁን ያልከው ሆሞጂነስ ቲዮስ አሁን አንተ ሆሞጂነስ ቲዮስ የሚለው ምክንያቱም ይሄ ሆሞጂነስ የሚባለው ሆሞጂነስ የሚለውን ሰርች ስታደርግ ደኛውም ሂድና ሆሞጂነስ የሚለውን ቾች ላይ ሆሞጂነስ የሚለው ቃል ምን ተብሎ ሆሞጂነስ የሚለው ቃል ሁሉ ጊዜ እዚህ ጋር ሆሞጂነስ አየው፣ እዚህ ጋር ሆሞጂነስ ነው የሚለው ሆሞጂነስ የሚለው ቃል ላይ ክሊክ ስታደርገው ሆሞጂንስ ሆሞኮት ሆሞኮንት ሆሞጂንስ ተመልከት። እንግዲህ ወልድና አብ አይዴንቲካል አይደሉም ብሎ ነው የሚያምነው። ወልድ ለሱ ስጋን ብቻ ነው፣ ቱታ ብቻ ነው። እሱን ለማስረዳት ነው የሚጋጋጠው። ቃሌ በጨዋ መልክ ይሄን ያህል ነገር ሲታገሰው እንኳን ያደረገው አንድ ነገር እጁን ይሰነዝርና ጠቅ ያደርጋቸዋል ወይም ይት ያደርጋቸዋል። ጥሪ ሲጠራ አይመጣም። ትላንትና እንኳን ለጠራው ጥሪ ምላሽ አልሰጠም። አሁን ቄስ ነው ብላችሁ ስትከተሉት እናንተስ በጣም ነው የምታሳዝኑት። አሁን ምንም በጌታ በኢየሱስ በጣም ነው የሚያሳዝነው። የእውነት የምሬን ነው የምነግራችሁ። ልጅ ሰሶች አምልጡ። ቱታ የሚባል ኢየሱስ የለም። ቄስ በረከት ኢየሱስ ቱታ ነው፣ ወልድ ቱታ ነው ብሎ ነው የሚያምነው። ቱታ ነው መካብ ጋር አይዴንቲካል አይደለም። ቱታ ነው ለማለት ነው። ኮት ነው ይሉታል። ኮት ይሄ ማለት ይኸውላችሁ፣ ይሄ ማለት የወልድ ጀሰሶች ኮት፣ የወልድ ጀሰሶች ሆሞጂነስ የሚባለው ወልድ ይሄ ነው፣ የነሱ ይሄ ነው።